ዱዓን ካላዳመጥ ቆይ ምንድነው የምታዳምጠው? ዱዓን ቁጭ ብለው ወላሂ ምን አለ በአሁን ሰዓት ስንት አይነት ነገር አለብን፣ ስንት አይነት ፈተና አለብን ወንድሞቼና እህቶቼ። የዚህ ሁሉ ፈተና መውጫው ዱዓ ነው። ወላሂ ቁጭ ብል ከፈጣሪ ጋር እጅ ወደ ላይ አንሳ። ሰው ዱዓ ሲያደርግ ቁጭ ብለ አሚን በል። ያን ቪዲዮ ለወንድሞቼ ማሳለፍ ወላሂ ዱዓ ማይከፍቶ በር የለም። በአሁን ሰዓት ልባችን ደረቀ። ምንለው ማይሆን ቦታ ስንገኝ ማይነፋ በቃ አላህ የተለያየ ሐራም ፈሳድ ቦታ ስንገኝ ነው። እህቴና ወንድሞቼ ዱዓ የሁሉ በር መክፈቻ ነው። አደራ ዱዓ ሲደረግ ቁጭ ብላችሁ እስከ መጨረሻው አዳምጡ። ዱዓ እስከ መጨረሻው ታዳምጥ። ልብ ያኔ ይረጥባል፣ ልብሽ ይረጥባል። ልብሽ እንዲረጥብ ከፈለግሽ ዱዓ ቦታ ቁጭ በይ፣ ሰከን በይ፣ ኢባዳ ቦታ ቁጭ በይ፣ ሰላት ቦታ ረጋ በይ። አትቸኩል። እንደዚህ አይነት ቦታ መልካም ቦታ አትቸኩል። ወንድሞቼና እህቶቼ መልካም ነገር ለሚያስተላልፍ ሰው ማበረታታት ከጎን መሆን አለባችሁ እላቸዋለሁ። ወላሂ የሁላችንም መግቢያ ነገ ቀብር ነው። የሁላችንም መግቢያ ነገ ጀሃነም እንዳይሆን አላህ ይጠብቀን። አላህ ከጀሃነም ይጠብቀንና ጀነት አላህ ያሰባስበን። ወላሂ ስለዚህ ሁላችንም በዱዓ መበረታታት አለብን። በዱዓ እርስ በራስ መስተዋወስ አለብን። አንዱ አንዱን ሲያስታውስ ሀገራችንን፣ ራሳችንን፣ ቤተሰቦቻችንን በዱዓ ማስታወስ አለብን። እጃችንን አንስተን የኡስታዞቻችንን ዱዓ ከልባችን አሚን ማለት አለብን። የኡስታዞቻችንን ዱዓ፣ የአባቶቻችንን ዱዓ፣ የእናት አባቶቻችንን ዱዓ መቀበል አለብን። ወላሂ የበላዮቻችንን ዱዓ ስንቀበል የበላዮቹ በላይ ደግሞ አላህ ያኔ ከላይ ያየናል። ያኔ ከላይ ያስታውሰናል። ስለዚህ ወንድሞቼና እህቶቼ በመልካም ነገር የምትበረታቱ፣ በጥሩ ነገር የምትበረታቱ አላህ ያደርጋችሁ። አሁን ዱዓ ነው እንደረገው። ቢስሚላህ አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያ ረቢ ያ አላህ ያ ረቢ ተጨንቃ ያለችውን ነፍስ ያ ረቢ አንተ ጠብቅልኝ። ያ ረቢ ታማ ያለችዋንም ነፍስ ያ ረቢ አንተ ጠብቅልኝ። ያ ረቢ ልቧ አልረጋ ያለውንም ነፍስ ያ ረቢ አንተ አረጋጋልኝ። ያ ረቢ ርስቅ አልገራም ያላትንም ያ ረቢ አንተ አግራልኝ። ርስቋ ገርቶላት ሹክር ከምታረግ ነፍስ ያ ረቢ አድርግልን። ያ ረቢ ያ አላህ ከነጊው ፈተና ያ ረቢ ጠብቀን። ከነጊ ፈተና ያ ረቢ ጠብቀን። ከነጊ ፈተና ያ ረቢ ጠብቀን። ይህን ቪዲዮ ዱዓ አሚን ብሎ እስከ መጨረሻ ያዳመጠልኝ ሰው ያ ረቢ በረካ ያ ረቢ ቤቱ አስገባልኝ። ያ ረቢ ስራው ላይ ያ ረቢ በረካ አስገባልኝ። ያ ረቢ እጁ ላይ ያ ረቢ በረካን አስገባልኝ። ያ ረቢ ያ አላህ በረህመት ጎዳና ከሚሄዱት ያ ረቢ አድርገን። ሐላል ነገር ከሚጠቅበቁትም ያ ረቢ አድርገልኝ። ያ ረቢ አድርገልኝ። እስከዚህ ያየው ብቻ ሰብስክራይብ አድርገልኝ። እስከዚህ እስከ መጨረሻው አሚን ያልከው ወንድሜ ሰብስክራይብ አድርገኝ። ሌሎቻችሁንም አላህ መልካም ቦታ ላይ